የፖለቲካ አቅሙ ደካማ ነው። ምንም ደካማ ኃይል ነው። ኤኒ ታይም በጥፊ የምትለው በጣም አሁን የሚያስፈራ ግን አዲስ ኃይል ምን መጣ? ቲፒኤፍ የሚባል ኃይል መጣ። ቲፒኤፍ ማለት ደቡባዊ ዞባ ደቡብ የሚባለውን ደቡብ ትግራይ የሚባለውን አካባቢ ለመፍጠርና ትልቅ አካባቢ የአገዎች ምድርን መፍጠር የሚፈልግ ከባድ ሙቭ ያለው ነው። ይሄ ቡድን ከራያ ከጫፍ ጀምሮ እንዲሁም ከአሎሃ ምላሽ ከወልዲያ ጀምሮ እስከ መቀሌ ድረስ ከዛንም ወደ አዲግራት የሚዞር ካርታ ይዞ የሚንቀሳቀስ ቡድን ነው። ስለዚህ ይሄን ግርግር ተጠቀመና አብይን አሳመኑት። ይሄው አማራው እየታገለ አይደለም። ነገ ጦርነት ይመጣ ማን ነው የሚመክትል? ስለዚህ እኛ የራሳችን መሬት መፍጠር እንፈልጋለን። የማን መሬት ነው የሚቆርሱት? እነዚህም የአማራ መሬት። ስለዚህ አስታጥቀን አሉት። አብይ አይኑን ሳያሽ አስታጠቃቸው። ምን ሆኑ ማለት ነው? ፖለቲካሊ ስትራቴጂክ ሆኑ። ከዛ በኋላ ጦርነት ገጠሙ። ጦርነት ሲገጥሙ ምን ሆኑ? ጂኦግራፊካል ስትራቴጂክ። እነሱ የያዙት ቦታ ጠላት ካስለቀቃቸው አብይ እንደተሸነፈ፣ እነሱ ደግሞ ጠላት የያዘውን ሲያስለቅቁ አብይ እንዳሸነፈ የሚል ፖለቲካል ፓራላል ፈጠሩ። ስለዚህ እነሱም ያሸንፉበትና የሚሸነፉበት የመሬት ኤሪያ ጂኦግራፊካሊ ስትራቴጂክ ሆነ ማለት ነው። አያችሁ፣ this is how you make yourself አስፈላጊ ማለት ነው። በቀላሉ ላስረዳችሁ። ለምሳሌ ነጋዴዎች ናቸው። ወደ እናንተ ሰፈር የሚወስደው መንገድ ጭቃ አለው። ሰዎች ወደ እናንተ መንገድ ነድተው በእግራቸውም ተጉዞ መምጣት አይፈልጉም። ኦኬ፣ ምንድን ነው የምታደርገው? አንተ ፒዛ ትሸጣለህ። ፒዛ ከምለው ዶሮ ወጥ ትሸጣለህ። ቆንጆ ዶሮ ወጥ አለ። ግን ወደ አንተ ሰፈር እንዳይመጡ መንገዱ ጥሩ አይደለም፣ ሌባ አለው መንገዱ። ስለዚህ ግድ ወደ አንተ መምጣት አለባቸው አይደል? አንደኛው ዶሮ ወጥህ በጣም መጣፈጥ አለበት፣ ያን ሁላ መከራ ተቋቁሞ እንዲመጡ። ሁለተኛ ከአንተ ውጪ ሌላ ቦታ መብላት መጥፎ መሆኑን የሚያሳይ ሲስተም መፍጠር አለብህ። ምንድን ነው የምታደርገው? ፕሮዳክትን አሪፍ ታደርጋለህ። በፖለቲካ ቋንቋ ፖለቲካሊ ስትራቴጂክ ትሆናለህ። ከዛ ውጭ ምንድን ነው ሎኬሽንህን ራሱ ስትራቴጂክ ማድረግ አለብህ። የአንተ አካባቢ ተፈላጊ እንዲሆን ማለት ነው። ኦኬ፣ ትልልቅ ከስተመሮችን ትስባለህ። የመንግስት ባለስልጣን፣ ባለሀብቶች ከስተመሮች ወደ አንተ ከመጡ ከስተመሮቹ መኪናቸው እንዳይሰረቅ፣ መኪናቸው እንዳይቆሸሽ፣ ቤተሰባቸውን ይዘው ሲመጡ እንዳይበላሽባቸው ሲሉ የዛን ሰፈር መንገድ ይሰሩታል። ስለዚህ ምን ሆነ? ሎኬሽን ራሱ ስትራቴጂክ ሆነ ማለት ነው። ኦኬ፣ that's how you do it። በንግድ እንደዛ ነው ሰው የሚያደርገው። ከዛ በኋላ አንተ አትራፊ ነህ። አንተ አይደለም ገንዘብ አውጥተህ መንገድ የምትሰራው፣ ጠላት ተጠቃሚ ነው። አንተ ጥቅም እንዳለ ብቻ እዛ ጋር መስራት በግድ እኮ ነው የምትፈጥረው። ስለዚህ ራያ ላይ ምን አለን እኛ? ራያ ዘብ መቋቋም አለበት። አሁን ራያ ላይ ቻሌንጀሩ የህዋት ኃይል፣ የቲፒኤፍ ኃይል፣ አገው ሸንጎና እኛ ራሳችን ተጫዋች ሆነ መምጣት አለብን። ፋኖቹ ተጫዋች ሆኖ የሚመጣ ሰውን እንገላለን ብለው 33 ገደሉ የራያ ዘቦችን። አበድን። እኛ ፕሮፖዝ ስናደርገው የነበረው ነው። ቢኮዝ ይሄ ኃይል ካለ አብይ ሁለት አማራጭ አለው፣ የራያ ዘብና ቲፒኤፍ። ቲዲኤፍ የነበሩ ናቸው። ኤኒ ታይም አብይ ላይ ሊቀየሩበት ይችላሉ። ትረስት የለው። ቢኮዝ እነዚህ ጠላት ሆኖ ሲወጉት የነበሩ ናቸው። ስለዚህ ከነሱ ይልቅ ራያ ዘብን ያምናል። ከዚህ በኋላ ራያ ዘብ በተደራጀ ቁጥር ለቲፒኤፍ የሚያደርገውን ድጋፍ እየቀነሰ መጨረሻ መክሰማቸው አዋጭ እንደሆነ አምኖ ይሄዳል። ፖለቲካቸውን ብቻ ሊፈልግ ይችላል ትግራይን ካዳከሙልን። ስለዚህ ጨዋታችን እኛ ኮምፒውተር ሲመጣብህ ባይ ዘ ዌይ ቴንክስ ቱ ለነ ጌታቸው ረዳ ምስጋና ማቅረብ ያስፈልጋል። ቦታው የጂኦግራፊክ ኤንድ ፖለቲካል ሲግኒፊካንስ የፈጠረው ጌታቸው ረዳ ነው እንጂ በእኛማ ፖለቲካ እንዴት ይፈጠር? የራያና ወልቃይት ትግል አዲስ አበባ ከሄድን በኋላ ነው የምንታገለው የሚል ነፈለል አመራር ነበር የነበረው። አዲስ አበባ ከሄድክ በኋላ እኮ መሳሪያ የለም። ብዙ ሰው አዲስ አበባ ሲሄድ ህገ መንግስቱን በጥይት መተቀየረው ይመስለዋል። ብዙ ነገሮች በጥይት የሚያልቅ ይመስለዋል። አዲስ አበባ የደረስክ ቀን መሳሪያ መሬት ትቀመጣለሽ። ለምን? አዲስ አበባ ሲደርስ ኢንተርናሽናል ኮሚኒቲ ይመጣል፣ ሂውማን ራይትሶች ይመጣሉ፣ ዩናይትድ ኔሽን ይመጣል። የማይመጣ አሜሪካኖች ይመጣሉ፣ እንግሊዝ ይመጣል፣ አውሮፓ ዩኒየን ይመጣል።
እዛ ጋር መጥተህ በጥይት ይሄን ወስዳለሁ ብትል ጆሮን ነው የሚቆርጡት። እንዲያው በስልጣን ለመቆየት መስጠት ሁሉ አለብህ። የኔ የምትለውን ሁሉ መስጠት አለብህ። ቹዝ ታደርጋለህ። ኦኬ የሆነሽ መሬት ሁሉ ልሰጥ ትችላለህ። ወያኔ እኮ የአማራ መሬት ሲሸነሽን ለኦሮሞ ሲሰጥ የነበረው ወዶ መስሏችሁ ነው እንዴ? ወያኔ በስልጣን ለመቆየት ኦሮሞዎቹ እኛ ቁጥራችን ትልቅ ነው ብዙ ፖዚሽን ያስፈልገናል ሲሏቸው መሬት ሰጧቸው። ችግር የለው። በአማራ መሬት እኮ እየዞረ ሲሸበችቡ የነበረው የአማራ መሬት እኮ ለዛ ነው ሱዳን ስትጠይቀው። ቢኮዝ ህወሓት ራሱ ሰርቫይቭ ለማድረግ ስልጣን ላይ ለመቆየት ራሱ የግዴታ መስጠት አለባቸው። በጉልበት አትገዛ። አሁን አብይ መጣ። እንደመጡ እና አብይ ምን ሲሉ ነበር? አዲስ አበባ ፊንፊኔ ናት፣ አዲስ አበባ ፊንፊኔ ነው የምንለው ምናምን ሲሉ ነበር። ወሬስ ፊንፊኔ ነው? ወሬስ ፊንፊኔ ነው? ፊንፊኔ የታለ? ኦኬ ቢኮዝ ተሰራበት ፖለቲካ፣ ከባድ ፖለቲካ ፊንፊኔ የሚለው ኮንሰፕት ላይ ኢንተርናሽናል ኮሚኒቲው አይ ፊንፊኔ ምናምን ካል ፓወር ላይ ለመቆየት እንኳን መሳሪያ ልትጠቀም ፍላጎትን እንትና አብይ ማንቸስተር ደጋፊ ሆኖ አርሰናል ላይ ብሎ ሊመጣ ይችላል። አይ ቲንክ ያም ይመስለኛል። ኦኬ ሶ እኛ ራሳችን ወደ ስልጣን ከሄድን በኋላ እንኳን ምንሰበስበው ምንሰጠው ብዙ ነው። በስልጣን ለመቆየት መስጠት አለብህ፣ ዝም እንዲል ማለት ነው የሆነ ኃይል። ኦኬ ሜቢ የአፋርን ቆርሰን ልንሰጥ እንጂ የሶማሌን ቆርሰን ልንሰጥ እንጂ ኦሮሞን ቆርሰን ብዙ ነገሮች አሉ ያው እዛ ከደረስክ በኋላ። ስለዚህ አሁን ብዙ የሚመስለው እዚህ ነፈለሎች ምን ይላሉ? የራያ ጉዳይ ከአማራ ጉዳይ ጋር ያልቃል። እንዴት አድርጎ ነው የሚያልቀው? ለህዋት ስንሰጥና ራያና ወልቃይትን ከዛ አዲስ አበባ ገብተን ከህዋት እንነጥቃታለን። ህዋት እንደው ምሬን መሰለቻቸው? ምሬ እንደዛ ማድረግ ትችላል። ምሬ ይሄ ነገር ይፈነዳል ያዝና ጠብቀ ይብትል ላፕቶፕ ሰጥተው ይዞ ሊጠብቅ ይችላል። ህዋት ምን በሶ ጨብጣለች? ህዋትን ወልቃይትና ራያን ሰጥታት ከዛ በኋላ ደግሞ 4 ኪሎ ስገባ አምጪ ስትላት ደግሞ ምሰጥ ህዋት ከሰጣት በኋላ ከአንተ ጋር ምን ትሰራለች? ወልቃይትና ራያን ህዋት ከያዘ በኋላ ከአንተ ጋር አዲስ አበባ አብይ ምናምን ምን አጃጃለሁ? ከአብይ ጋር ይደራደራል። ከአብይ ጋር ተደራድሮ ዲፋክቶ ነኝ ሁሉ ሊል ይችላል። ዋይ ውድ ፋይት አብይ? እስቲ ንገሩኝ። ለምን ከአብይ ጋር ይጣላሉ? በቃ አለቀ። አብረው ነው ከአብይ ጋር የሚያፈርሱት። አብይም ስልጣኑ የሚያልቅ ከሆነ ሀገር ኦሮሚያን ፈጥሮ ቻው ይልሃል። ውጣ ነው አዲስ አበባ የሚል አሁን አይተው ከምታውቀው በ10 እጥፍ ያስጨበጭባል። ሶ ፖለቲካቸው ራሱ እግዚአብሔር ያውቃል አላህ ያውቃል ራሱ የሚባል አይነት ፖለቲካ አለ። እንደው እግዚአብሔርም አላህም ይረዳ። ይሄ ፖለቲካ እኮ እግዚአብሔርም አላህም አይረዳ። ራሱ እነሱ ራሳቸው ያውቁት። እንደዚህ ሞኝ ከሆንክ አህያ ነህ። አህያ የተፈጠረው ሊጋለብ ነው። የምን አባ ነው ደግሞ ወደ ስልጣን ምን የምትመጣው? ስለዚህ ትግራይ ሄደህ ስትንቀስ ባይዘው በጣም የሚያሳዝነው ትግራይ የሄዳችሁ ፋኖች ቲፒኤልፎች ዝም ብሎ የሚለቁ ይመስላል። ቪዲዮ ይቀርጹሃል። እያንዳንዱ የትግራይ ኮሚኒቲ በጦርነቱ ጊዜ ስልካችሁን አወጣችሁ ቅረጹ ነው የተባሉት። አንድ ፋኖ ከራያ ተነስቶ መቀሌ ደርሶ ታክሞ ይሁን ተዝናንቶም ይሁን ቢራ ጠጥቶም ሲመለስ ወይ መሳሪያ ተቀብሎ ገንዘብ ተቀብሎ ሲመለስ ሚኒመም 500 ቪዲዮ ቀርተውታል። ኦኬ ከዛ በኋላ ሜሳፕ ስታደርግ ያወጣልሃል ቪዲዮን ስትሰክር ያለበትን ስትጃጃል ያለበትን ሁሉ። you don't understand ቲፒኤልኤፍን አታውቋትም ማለት ነው። ቲፒኤልኤፍ ማለት እኮ አንተ የቲፒኤልኤፍ ሰዎች አንተ ባልና ሚስት አንድ የቲፒኤልኤፍ ሰው ሴት ሲያገባ ሚስቱን በየቀኑ ጥርሷን ስትቦርሽ ሊቀርጻት ይችላል። ራቁቷን ሆና ሊቀርጻት ይችላል። ነገ የዛሬ 15 ዓመት ስንፋታ ዋርዳታለሁ ብሎ ይቀርጻታል። ኦኬ ከዛ በኋላ ያቺ በቀደው ጉድጓድ ይከታታል። you don't understand አታውቋቸውም ማለት ነው። እነዚህ ህዝባ ቁጥራቸው ትንሽ ማህበረሰብ ነው። ህዝብ ቁጥሩ ትንሽ ማህበረሰብ ሰርቫይቭ ለማድረግ ሲል ብዙ ነገሮችን ያደርጋል። ሰርቫይቭ ለማድረግ ሲሉ የሚያደርጓቸው አንዱ እንደዚህ ካኒንግ መሆን። ዶንት ቢ ሚስቴክን። የኦሮሞና አማራ ያለው ጅልነት ምን መሰለሽ? ሰፊ ስለሆን ተቆርሰ የምናልቅ ስለማይመስል አይገባንም። ጨዋታው ተንኮሉ ምኑ ሴራው ምናምን አይገባንም። ነገ አሁን ዘመነ የት ነው ያለው? ሱዳን ማን ነው ያለው? አርሚ ሰባ ምን አድርጎ ሄዷል? ሳምሪ እኮ ነው።
ማይካድራ ላይ ገሎ ነው ሄደው። ማይካድራ ላይ ወንድሞችን ጨፍጭፎ ከሄደ ጋር አብረህ ተቀምጠ ሻይ ቡና ምትል ከሆነ ኦልሬዲ ጄኖሳይድ ዘር ካጠፉ ጋር አብረህ ተሰብስበሃል ማለት ነው። ዋት ዴይ ዶንት አንደርስታንድ ይሄንን ነው። ሁሉ ኦነግ በሉት በምን በሴት በምን ቪዲዮ ቀርጸው ሽባ አድርገው ያስቀምጧቸው እኮ ለዛ ነው። አሁን ጀዋር እንደ ቀልድ ወያኔዎችን ተጠጋ። ጀዋር ኢዝ ሽባ ከዚህ በኋላ ሂዝ ዳን ኦኬ። በዛ በባለ ሀብት በምን አድርገው ስርስር አድርገው ያስቀምጠዋል። ደግሞ ትክክል ነው፣ አስቀመጡት። በቃ አለቀ። የቲፒኤልኤፍ ተላላኪ ሆነ። አስባችሁታል? 2013-14 ዳውን ወያኔ ዳውን ቲፒኤልኤፍ ሲል የነበረ ጀዋር ዛሬ የቲፒኤልኤፍ ተላላኪ ነው። የቲፒኤልኤፍን ነገር ከነካ በቃ አለቀ፣ ሞትክ ማለት ነው። እዚህ ውስጥ ነው ያሉት አሁን ቲፒኤልኤፎች። እና ጋይስ ያላችሁ ይሄ ከላይ ያለው ክሬም ኦፍ ፋኖ አብዛኛው ይበተናል። ሪያሊቲውን ልንገራችሁ። ወይም ጦርነት ሲመጣ ራሱ ብልጽግና ይደመስሰዋል። ምንም የትም አተርፉ። ከዛ ተርፋችሁ ግን አማራ የምታገለግሉ ፋኖች ትኖራላችሁ። ጎበዝ ትራክ ሪከርዳችሁን ጠብቁ። ላሽ በሉ። ልክ ከዋት ጋር የሚያገናኝ ነገር ሲኖር አሞኛል ምናን እያላችሁ ይህን ነገር አቨርት አድርጉ፣ ነገ ስለምትጠቅሙ ማለት ነው። ከዛ ውጭ ከዋት ጋር የተነካካ በሽታ ላይ ይወድቃል። ምንም የምታደርጉት ነገር የለም። ስለዚህ ይሄን መቀልበስ የሚችል የዋትን ጥቃት መቀልበስ የሚችል አሁን ግንኙነቶች እየተፈጠሩ የራያ አማራና የወልቃይት አማራ ተመሳሳይ ኮዝ ያለው ተመሳሳይ ጠላት ያለው አንድ እየሆነ ነው። ከዚህ በኋላ የወለጋ አማራ፣ የአርሲ አማራ፣ የባሌ አማራ፣ ሸዋ ላይ ያለ ምዕራብ ሸዋ አማራ በጋራ ሆኖ የሸዋ አማራ በጋራ ሆኖ ደግሞ ከዚህ ከኦሮሞ ብሔርተኝነት አማራ ጠል ከሆነ ከኦሮሞ ብሔርተኝነት የሚሰነዘርበትን ጥቃት መመከት ይችላል። አንድ ጠላትን ያውቁታል፣ ማን እንደሆነ ጠላታቸው በአይን ጥቅሻ ይገባባሉ። የጠላትም ሳይኮ ሜካፕ ያውቃሉ። ስለዚህ ኢት ኢዝ ኢዚ ለማሸነፍ። አስተላለፍም እንደዛ ነው። የወልቃይትን አማራ አምጥተህ የኦሮሞን አማራ ጠል ብሔርተኝነት ተጋጠም ብትለው አይችለውም። የት ያውቀዋል? አይንህን ጨፍነ እንጀራ ብላ እንደማለት ነው። ፊቱን ነው የሚያበላሸው። አኪላ እኔ አሁን እዚህ ጋር ጥያቄ አለኝ። ሳማው እንደ አማራ ኤክስፔክት የምታደርገው እንደዚህ አይነት ይሄ ስፔሻል